ፈተና ያሉት ዱር እንስሳት ላይ ጥቃት ይበዛብሃል ከእንስሳ አልፎ ስካውት ላይ ጥቃት አለ እኛ ስጋ መብላት ነበረን ገለን ዱር እንስሳት ገለን ስጋ መብላት አለበት እንጂ እዛ ጠብቆ የኛ ስጋ የዞን ጥርስ ብርቅ ነብሮች ቆዳ እነሱ ነው እኛ መጠቀም የሚገባውን እነሱ አከላክሎ እነሱ ቢጠፋ ጥሩ ነው የሚል ነው ግምታቸው ይሄ ነው ያለው ይሄ ነው በዛ ምክንያት ነው ውጊያው ያለው የዝሆን ጥርስና እነዚህ ጥቅሞች እነሱን ነው ለዚህ ነው ከኛ ጋር የሚጋጩት ይሄ ነው የምታየው አሁን በዛ ላይ የተነሳ የኔ ጓደኛዎች በቃ በጉዳት ላይ ወደቁት በጣም ከኔ ጋር የተቀጠሩት እኛ ቅጥር 4 ነበረን ከአራቱ እኔ አንዱ ነው የቀረው 3 ሁሉ ተሰውተዋል ይሄ ነው የምታየው ችግሩ እኔም ቆስዬ ነው የተረፍኩት ወገቤ ላይ እዚች ጋር ተመቶ ማጎ ብሔራዊ ፓርክ 2013 አካባቢ ወደ 7 ዞኖች በአንድ ጊዜ የተገደለበት ሁኔታ ነው ያለው በአንድ ጊዜ ያማል እሱ እንደዛ ሲሆን ለዚህ ዞኖች ነው ኢላማ ተደርገው የሚገደሉት ማህበረሰቡ ደግሞ ይሄ ትላልቅ ለዝና የሚገላቸው አለ ለምሳሌ ጎሽ ለዝና ይገላሉ አርብቶ አደር አካባቢ ለዝና ይገላሉ ይሄ ቀጭኔ እንደ ቀጭኔ ያሉ ትላልቅ የዱር እንስሳቶችን ለዝና ይገላሉ ያንን የገደለ እንደ ጀግና ይቆጠራል ህይወታቸውን ለተፈጥሮ የተሰጡ ናቸው ረንጀሮቹ ህይወታቸውን ሙሉ ለተፈጥሮ የሰጡ ናቸው በተፈጥሮ ህልውና ውስጥ የሚኖሩ ባለሙያዎች ናቸው ስለዚህ የራሳቸውን ህይወት ሰውተው ነው ሌላ የዱር እንስሳትን ለማትረፍ ጥረት ያደረጉ ያሉትና ይሄ ዱር እንስሳት ሲነካባቸው በጣም ነው የሚያማቸው ለዚህ ሮጦው መሞቱም ከሆነ እንስሳቱን ማትረፍም ከሆነ በዛ መሃል እንስሳቱን ለማትረፍ በሚያደርጉት ጥረት ውስጥ ከተለያዩ አቅጣጫ በሚተኮሱ ጥይቶች ያገኛቸዋል በዛ አጋጣሚ ህይወታቸውም ያልፋል